ወራህመቱላሂ ወበረካቱ እንዴት ናችሁ? ወደ ኢትዮጵያ ሰዎች ሰላም ናችሁ? አለሁ እኔ ደህና ነኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬም እንደምታዩት የሚሄድ እቃ አውጥቻለሁ። ይሄ እቃ ወደ ለሚሄደው ቴራ 120 ሺህ ብር የወሰደ ነው እስከ ትራንስፖርቱ ማለት ነው። አብራችሁ ይቆዩ። ማዘዝ የምትፈልጉ ዘዙ። በእኛ ስላዘች እናመሰግናለን። ስለዚህ ወደ ዝርዝሩ ማለት ነው። እዚህ ጋር አበባ ምንጣፍ አለ በምታዩት ከለር ተጣጥፎ ነው ሲዘረጋው ራሱ የመረጠችው ነው። ዋጋ 10500 ብር በ10500 እየተደረጉላታል። እዚህ ጋር ደግሞ 38 ቁጥር ይታያል አይደለ? 38 ቁጥር ጎላ ብረት ድስት አለች እንደምታዩት ውስጥ ይችላል። ተልጠፍ ያለች ቆንጆ ለቤተሰብ ፕሮግራም የምትሆን ጎላ አለቻት። ዋጋ 11038 ቁጥሩ እና ለጎላዋ የሚሆን ባለማለ ከጭልፍ አለ። ዋጋ 1000 ብር ማለት ነው። ሰላም ከጋር ልጀምር። ዋጋ 800። እዚህ ጋር አራት ተደራራቢ ተር ያለ ኒኬል ትሪ ዋጋ ይሄ 2500 እና እዚህ ላይ ምግብ ሱፍራ አለች እንደምታዩት ቆንጆ የሲልቨር በወርቃማ ቀለቀልና ዋጋ 1000 ብር 2 ሊትር። እና እዚህ ጋር ሁለት ፕላስቲክ ሳፋ አላት 900 ብር ሁለቱ። ስቶቭ አለች ዋጋ 4000 ብር ባለ ሁለት ምድጃዋ። እዚህ ጋር ሁለት ሀገረኛ ሲኒ አላት 6600 1200 ሁለት ደርዘን። እና እዚህ ጋር መስተዋት ረከቦት አላት። መስተዋት ረከቦት ዋጋ 4500 ባለ ጅምላይቱ ነው ማለት ነው። 1.5 አለ በ2400 1200 ሂሳብ። እዚህ ጋር ሾርባ ማግ ግማሽ ደርዘን አላት ዋጋ 1750 ግማሹ። አንድ ደርዘን ጥበብ ሲኒ አላት። ጥበብ ሲኒ ዋጋ 1650። እዚህ ጋር ሁለት ደርዘን የውሃ ብርጭቆ አላት። ሁለት ደርዘን በ1800 በ1800 ሁለት ደርዘን ማለት ነው። እዚህ ጋር ማንኪያዎቿ አንድ ደርዘን ማንኪያ በ450 ሁለት እንትን የቡና ማንኪያ በ200 ብር ሁለት ያልጫ ጭልፋ 600 ብር ሁለቷን አነስ ያለ ሳይዙ። ሁለት የቀይ ወጥ ጭልፋ ደግሞ ጭልፋ ኳሊቲ ጭልፋ ነው ዋጋ 800 በ350 ሁለት የትኩስ መውጫ አለ። በ50 ብር ደግሞ የድንች መላጫ አለች ማለት ነው። እዚህ ጋር ፌርሙዟ 2 ሊትር ነው። 2 ሊትር ፌርሙዝ ዋጋ 3500 በጣም ቆንጆና አሪፍ ነው። ካኪ ያለም ነው ሳይዙ። እዚህ ጋር ሁለት ደርዘን ሻይ ቡሽ አላት። በሁለት የተለያዩ አድርጌላታለሁ በ400 በ400 ሁለት ደርዘን ማለት ነው። እና እዚህ ጋር 773 ራና ቱርክ ያላት በጥቁሩ ከለር ዋጋ 6500። እሺ እዚህ ጋር ሁለት እንትን አላት ብረት ድስቶች አሏት። ሴኔጋል ብረት ድስት ይሄ ሶስት ዶሮ ነው ግን በሁለት ዶሮ ያዙት። እዚህ ጋር የምታዩት አንድ ዶሮ ተብላ የምትመጣለች ዋጋ ሁለቱም በአንድ 6500 በ6500። እሺ እዚህ ጋር የቱርክ እንትን አላት የተከለና አከላርቂ ውሃ ኮምፕሌት ዋጋ 3800። 100 ግራም የቡና መፍጫ አለች 100 ግራም ዋጋ 5000 ብር። እሺ እዚህ ጋር እጀታ ሳህን አለች። እጀታ ሳህን ዋጋ 3800። እና እዚህ ጋር ኢታሊ ብረት ድስት አላት ሀገረኛ ዋጋ 6505 ተደራራቢ። እና እዚህ ጋር የቅቤ ዕቃ አላት ማዕደን የቅቤ ዕቃ ወይም ማዕደን በምታዩ 9 ሲሊ ነው ዋጋ 7500። እና እዚህ ጋር ቲማቲም ጆግ አለች ዋጋ 800 ብር። የፈንዲሻ ሳህን አላት ዋጋ 500 ብር። እዚህ ጋር ፓርቲሽን ባለ አራት አላት ዋጋ 1600 ብር። ሌላ የቁርጥ ሳህን አንድ ደርዘን አላት 1800 ብር ያኔ ደርዘኑ ማለት ነው። እዚህ ጋር ወንፊት በ200 ሂሳብ አላት። እና ሁለት የገበያ ዘንቢል በምታዩት አንድ አነስ ያለ ሳይዟ አንድ ከፍ ያለ ሳይዟ አላት ማለት ነው። እቺ ትንሽኛዋ ናት እና ከፍ ያለ በዚህ አለ። እሺ በ180 ብር ደግሞ ሁለት ማንቆርቆሪያ አለ። አንዱ ማንቆርቆሪያ ሁለቱን በ180 ብር ነው ያደረኩና እነዚህ እንጀራ መጨመሪያ ያለ ዋጋ 700 ብር። የእጅ መታጠቢያ ያላት ዋጋ 300 ብር። ሌላ በ400 ብር 20 ሊትር ባልዲ ያለች ዋጋ 400 እና ማዞሪያ ዝጋለች ማስቀመጫ ባላት ዋጋ 100 ብር። እና እዚህ ጋር የቆሻሻ ልብስ ባስኬት ነው ያላት። የልብስ ባስኬት ዋጋ 1000 ብር። ውጭ ላይ ደግሞ 350 ሊትር በርሜል አላት ዋጋ 4400። ከላይ ደግሞ የልብስ ጥስት አላት ዋጋ 2000። ብረት ምጣድ ላሻሮ የሚሆነው ትልቁ ዋጋ 1800። እና
እቃዎቿ እነዚህ ይመስላሉ። እዚህ እቃ ውስጥ ከመጋዘን ሳላመጣ ረስቻለሁ። ፕላስቲክ ረከቦት በ400 ብር ይሰራለቻል ማለት ነው። እቃዋ ይሄንን ይመስላል። ያሳየኋችሁን ይመስላል። ማዘዝ የምትፈልጉ ዘዙ። በእኛ ላይ ስለምታዙ እናመሰግናለሁ ሁላችሁንም። ቻው